ይሁን የምንሆነሽ ነው እንዴ? ኮሮና ነገር እኮ ነው። እሷን ማቃት ፊት ነው። አከብራለሁ ግን ፊት ስወጣ ማቃት ልጅ ነች። ነገሮችን እኛ ቀስ ብለን እንተንላለን። ራሳችሁ ታፍራላችሁ። ለምን እናፍራለን? ግንኙነታችን ከዚህ በኋላ ይቋረጣል። ኖ እደውላለሁ። እሷን እየጎዳት የሚቀጥል ግንኙነት እኔ አልፈልግም። እኔ በጣም ውስጤ በጣም ነው ያዘነው። ስለዚህ እኔ አሁን ይሄን ነገር ፍሬ አሁን መስማት የለባትም። በጣም ለኛ ፋሚሊ ናቸው። እኔ እንደዚህ አልጠብቅም። አንተ እኔ ላንተ በጣም ትልቅ ቦታ ነው ያለኝ። ስለዚህ እኔ በጣም ላንተ ሼም እያዘኝ ነው። ስለዚህ እንደዚህ እያደረግካት ላንተም ጥሩ አይደለም። መንገድ ላይ ምን እንደሚያጋጥማት ታውቅም። ብዙ ነገር ተጉዘህ የምትሰራ ሰው ነው። ድሮም ነው ወይን ጥፍሴ ተጅያ ስለማላውቅ ምን ማታስብ አይታስብ እነሱን ገራገና አሁን ያወቅናቸው ሰዎች መረጃ ሰምተሽ እንዴ? አሁን አወከን አላወከን እኮ በትዳር ላይ ስማግጥ ሳይ ዝም አይደለም። ምን ማረጋገጫለሽ? ሰላም ሰላም፣ እንዴት ናችሁ? ውድ የፍሬድ ዳጊ ፋሚሊ ቤተሰቦች እንግዲህ እንዴት ከርማችኋል? እንኳን ደህና መጣችሁ። ዛሬ በጣም ምርጥ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንደምታውቁት ውዷ ባለቤቴን ፕራንክ ላደርግ ነው። ያው ማድረግ አለብኝ፣ የግድ ነው። ተደረኩ እንዴ? ኧረ ተይ ትንሽ ልስራበት እንጂ ሁሌማ የለም። እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ሰላም ባያቸውና የዛሬ ቪዲዮ አይዲያችን ምን እንደሆነ ነገራችሁ እስቲ። ሰላም እንዴት ናችሁ ውድ የፍሬ ዳጊ ፋሚሊ ቤተሰቦች? ውድ ቤተሰቦቻችን እና በድጋሚ እናም የማርያም የለችም ማማዬ ግን እዚህ ጋር አለች። ማሚቶ የለችም፣ ትምህርት ቤት ነች። ትንሿ ማሚቶ ግን አለች። ትንሿ ማሚቶ አለች እዚህ። ውድ ቤተሰቦቻችን እንግዲህ እንዴት ከርማችኋል? በድጋሚ እንግዲህ የዛሬ ቪዲዮ ፍሬን አይደለም ፕራንክ የምናደርገው በጉጉት የምንጠብቀው ነው። እኔ በተለይ በጉጉት የምጠብቀው ነው። ከዚህ በፊት ቪዲዮዎቻችን አይታችሁ የማይነካውን የነኩትን አይ እሱ የሚጠብቀው ሳይሆን በአጠቃላይ ተመልካች፣ አንተ ብቻ አይደለም ተመልካች። እኔ እንኳን አፉ ብል ተመልካች ይገለኛል። አይ አፉ አላሏቸውም። እኔ በምን ምክንያት እንደሆነ አላውቅም። ያው እኔ ግን አፉ ብለኛል። እነሱም ብለውኛል። ቪዲዮን ጨርስ። እነሱም አፉ ብለውኛል እና የማይነካ ነክታችኋል። ፍሬ ሶፍት እንግዛ ቁጭ ብለን እንጠብቅሽ ምናምን አይ ጉዳችን እንድናለቅስ ነው ብላችሁ ነበር። እኛ ታርቀናል። እኛውን በሚቀጥለው ቪዲዮ እንገናኝበታለን። ወደ ዛሬው ቪዲዮ ስንመጣ ግን ውድ ቤተሰቦቻችን ማኑ ላስተካክል ብዙ ሰዎች ኮሜንት አድርጋችሁኛል። እኔም ሳብሰለስለው ቆይቻለሁ። አፉ ላረቅ ብዬ አስቤ ነበር፣ ግን ለእናንተ ካለኝ ክብር የተነሳ መተው የለብኝም ብዬ ዛሬ ሰንቄ በከባዱ ናሂና ውብዬን ዛሬ ፕራንክ ልናደርጋቸው። የዘራችሁትን ነው የምታጭዱት። እንግዲህ ለቀሪዎቹ ደመኞቼ ጊዜና ሰዓቱ አይደለም። አሁን ውዷ ባለቤቴን ለምኜ የዚህ ፕራንክ አጋር አድርጌታለሁ። በቃ የዛሬ ቪዲዮአችን ምን ይመስላል? እስቲ ቶንዴ በእናትህ ይቅርታ ናሂ ያልተወራረደ ብዙ ነገር አለኝ። ናሂ ውብዬ ደመላሽት ውዷ ባለቤቷን መርጣ አሁን አንቺ ጋር መታለች። ባጭሩ እነሱ ራሱ በሁለት ቢሊዮን ነው የሚሉኝ። ለማንኛውም ተገድጄ ነው መቼስ ታውቂው የለ። እኔንም ደግሞ ፕራንክ ከመደረግ እስቲ አንቺ ተደረጊ ለለቀቅ አረገኝ ብለሽ ነው? አዎ እንደው እስቲ ለማመጥ ብዬ ነው። ይቅር በይኝ እህቴ። ናሂ ጠብቅ፣ እኔ ግን ያልተወራረደ ነገር አለኝ እኔ ራሴ። ውብዬ ግን ይቅር በይኝ። እንግዲህ ዛሬ ከባድ ፕራንክ አዘጋጅተንላችኋል። በጣም ጥሩ። እኔ ግን አይዲያ አይደለም ያው ብታውቁት። የዛሬ ቪዲዮ የኔ አይዲያ ነው። የዛሬ የኔ ቪዲዮ አይዲያ ነው። ምክንያቱም የተወጋሁት እኔ ነኝ አብሰልስ ያመጣሁት። እንግዲህ በዛሬ ቪዲዮ የምንነግራችሁ የምናሳያችሁ ቪዲዮ እንዴት ነው ዛሬ ብቻ ትፈቅሩልኛላችሁ። ለዛሬ ብቻ ውዷ ባለቤቴ፣ የምወዳት ባለቤቴ፣ ማምናት የምታምነኝ ባለቤቴ ፊት ቺት ላደርግ ነው። በቃ ከሆነች ሴት ጋር ቺት ላደርግ ነው። እነ ናሂ ቤት ነው እንግዲህ ጉድ የምናወጣው። እነ ናሂ ቤት እንሄዳለን። አሁን ሌላ ቪዲዮ ልንቀርጽ ማለት ነው።
አሁን ሌላ ቪዲዮ ልንቀርጽ እንግዲህ እነሱ ቁጭ ብለው እየጠበቁ ነው። የካፕል ቪዲዮ እንሰራለን ተባብለናል። ምናምን ፈን ደግሞ ሁሌ ፕራንክ ሆነና ፈን ነገር ይደረግ ተብሎ እሺ ተባብለናል። እንግዲህ ደግሞ ዳሜን ሳልመልስ ፈን የለም። የምን ፈን ብሏል እንዴ? ፈንና የተቃጠልኩትን በፋን ሳላቀዘቅዝ ፈን የለም ብዬ ይሄንን ቪዲዮ ምን እናደርጋለን ታዲያ? ስለዚህ ምንድነው የምናደርገው? እንሄድና እዛ ከገባን በኋላ እኔ ስልክ የስራ ስልክ እንደመጣብኝ አድርጌ እወጣለሁኝ። ቪዲዮ እናስጀምርና ቪዲዮ ከተቀረጸ በኋላ ይቅርታ ጠይቄ እወጣለሁኝ። ከዛ በኋላ ከዛ በኋላ በቃ እኮ አሉ እኮ ነገር ይደወላል አሉ ፍቅረኞች አሉ ይደውሉልኝ ትደውልልኛለች። አንዷ ማን ልበላት? ስም እናውጣ። ስም ማን ልበል? በእናትህ ማን ልበል? ያው ስም ባወጣ ደግሞ አይ በቃ ፍቅር ልበላት። አዎ የኔ ፍቅር ፍቅር ታነች እላለሁ ቢያንስ የኔ ፍቅር ምናምን በደንብ የኔ ፍቅር ምናምን ያልክ ግን እንትን እንዳትል ለነገሩ አንተ እንኳን እንደሞ ለአንተ ስለ ፕራንክ ልንገርህ ብቻ የኔ ፍቅር ምናምን እያለ አሁን እዚህ ጋር እነሱስ እውነተኛ ጓደኞች ናቸው ወይ የሚለውን ቴስት እናደርጋቸዋለን፣ እንፈትናቸዋለን። ሌላው ደግሞ እውነቱን ለኔ ይነግሩኛል ወይስ ቶንዴን ብቻ መክረው እዛው ይቀራሉ ተዳፍነው ይቀራሉ ወይስ ደግሞ እውነቱን ነግረውኝ በቃ ያበጠው ይፈንዳ ብለው ለኔ ይነግራሉ የሚለውን ነው የምናይበት። ከተናገሩማ አፋቱኝ እኮ ቶንዴንስ ሁለት ትንሽ ያረጉልኛል ወይ እኔ ወጥቼ እስክገባ ብቻ ብዙ ነገር የሚፈጠር ይመስለኛል። እንዲሁ ሳስበው ፍሬ በሌለችበት ሳለ እንግዲህ ስልኬን እንዲደውል እናስደርግ ነው ያው ፍቅረኛ እንዲደውልኝ እኔ ነኝ ራሴ ነኝ የምደውልለት። አሁን ሴቭ የተደረገው እናጠፋለን ወይም ደግሞ ሌላ ሲም ይዘን እንሄዳለን። የነፂን ስም ይዤ እሄዳለሁ። ፍቅር ይሴ ባረክሽ አይ በቃ የነፂን ስልክ አንደኛው ስልክ ይዤ እወጣለሁ። ነገር እነሱም ስለማያውቁት በነፂ ስልክ ነው የምደውልልህ። እነሱ ስለማያውቁት ቁጥር ይወጣል። አንተ የነፂን ብቻ ሴቭ የተደረገውን ታጠፋለህ፣ ቁጥር ይወጣል። ከዛ በኋላ አንተ ሃሎ የኔ ፍቅር ማይላም አነሳና የፍቅሬን ጅንጀናዬን ቀስ ብዬ እናሂና ውዬ ፊት ተረረም አደርጋለሁ። እንግዲህ ከዛ እንደሱ የሚለውን ነገር ለማየት ነው። በድጋሚ ውብዬ ይቀር ናሂ እንኳን የእጅን ያገኛል። እኔም ውብዬና ናሂ ትንሹ ነው ይቀጥላል ነው። በዚህ አጋጣሚ ፕራንኩ ይበቃቸዋል። ኢንትሮኛ ከነገርናችሁ ዋናው ግን ጦርነቱን በኋላ አሁን እንግዲህ አናቆያችሁ እነሱ እንዳናረፍባቸው እንሂድ። የምንገናኘው እንግዲህ እዛኛው ቪዲዮ ላይ ሰላም እያሉ ናሂ ወደ ውሃ ውስጥ እየገቡ እያለ አብረን እንገናኛለን። ተከተሉ። A few moments later. ሰላም እንዴት ናችሁ? የተወደዳችሁ የፍሬ ዳጊ ፋሚሊ ቤተሰቦቻችን ሰላማችሁ ያላችሁበት ብዘት ይበልን። አቦ ምችት ይበላችሁ። አይፋችሁ ተጀምሯል። እሱ ያስታውቁ። ሰላም እንዴት ናችሁ? ራሱ ዛሬ በቃ ያስደስት መክፈቻ በኋላ ሌላ መክፈቻ ያስፈልጋል። ፍሬ ዳጊ ፋሚሊ እንደሆነ ታውቃላችሁ እና ዩቲዩብ እንደሆነ ታወቃሉ። ፕሮግራማችን ዛሬ ለየት ያለ ቪዲዮ ይዘንላቸው መጥተናል። ቤተሰቦች ከወትሮ ለየት ያለ የካፕልስ አንድ ላይ ሆነን ጌም እንጫወት፣ ከባድ ጌም እንጫወት። አሸናፊ ተሸናፊ ተሸላሚ ሸላሚ አቃሽ ይኖራል ብለን እናስባለን። ሽልማቱ ምን ይሆን? ያሰባችሁ ቆዩ። አይ ከአሁኑ ማጨረር አይቻልም። አይ እኮ አለ አሸናፊ ነኝ ከተባለ የሆነ የተሰራ ነገር አለ። እኛ መጠርጠር ነበረ ቤታቸው ሲጠሩ ስልክ ከሳማት ምን ይላሉ መሰለሽ? ስልክ እኔም ሳይለንት አድርጌያለሁ። ስልኬ ህግ እንትን አለች ማለት ነው። ግን ይቀርታል። አንድ ስልክ ላው ወሳኝ ከሆነ እሺ ከቢሮ ፊት ይሻላልና ይሄ እኮ ነው የካፕልስ ጌም ችግሩ እኮ በፈለጉት ሰዓት የሚያጭበረብሩና የማያጭበረብሩ ሰዎች ይለያሉ። አይ ቆየው ፖዝ አደርገዋለሁ። በቃ አሪው ይላል በጣም እሺ እሺ ሶስት አራት እሺ ሄሎ እሺ ናይ እንዴት ነው? ጥሩ እየሄደ ነው። እንግዲህ ትምህርቱን ቻናላችንን ሰው እየተቀላቀለ ነው። ወደ
2000 የተጠጋ ነው። እንግዲህ በቅርቡ ደግሞ አድቫንስዱ ላይም አብዛኛው ሰው መግባት እየታየ ነው። ፍላጎት እንዳላቸው አይተናል። በሰፊው እንግዲህ በደንብ አድምጦ እያንዳንዱን ከቢጊነር ጀምሮ መወጠር አለብን። እኛ ጋር በጣም ብዙ ሰው ይጠይቀናል። በነገር ላይ በጣም ባለፈው ብለኛል። ተመሳሳይ ሰው ልክ ነው። ቴሌግራም ላይ እኔን እራሱ በጣም ብዙ ሰው በውስጥ መማር እንፈልጋለን በጠይቁ በጣም ብዙ አለ። ቆንጆ ኦፖርቹኒቲ ነው። ጠቅላላ አድርገን ለመመለስም ይመችናል። በዛውም የሆነ ነገር ቢያንስ ለጭንቅላታችን ጥሩ ሰርተናል እንላለን። አሻራ ጥላችሁ ታልፋላችሁ። ገና እንጠብቃለን። ብዙ ማጭበርበር አይቻልም እላችሁ። በፍጹም እኛ እናስተናግድ። ግን በፍቃደኝነት በማር እኮ ነው። ዛሬ ምንድን ነው ሀሳባችሁ? እኛም ስልክ እናምጣንዴ ምንድን ነው ሀሳባችሁ? እኛ ልሆናል ማየብከር በኋላ በሚመሳደ ሸራኩሽ ያው ከፍሬ ነው አውራምችን ታውቂያለሽ። ከፍሬ ነው አውራም ታውቂያለሽ። አብረን ነበር እንኳን ወጣችሁ ከተማ ያነሳው እንጂ አነሳው ነበር። ጠዋት ቴክስት አደርጋለሁ። ይህ ነገር መቼ ነው የምታውቁት? ቴክስት አደርጋለሁ አላልኩሽም? ማታ አይደርስም እንደ እነሱ አሪፍ ጊዜ እንዳሳለፈ እርግጠኛ ነኝ። ግን አሁን እንደዚህ ነገር አባቦች ሳለ ማታ በቃ አሁን ቀረጻ ላይ ነን። ከዛ በኋላ ማታ ላይ ተለመደ ቦታ እንገናኛለን። መመለስ አልችልም። ቀረጻ ላይ ነን ከእንግዳ ጋር የሚያደርጉሽ አውቃለሁ። እሱ እኔም እንደዛው በቃ በኋላ ደውልሽ በሚመለሳት እንደዚህ እናድርግ ወይ ማታ ላይ የተለመደ ቦታ ላይ በተለመደ ሰዓት እንገናኝ። ማታ ላይ እንገናኝ በተለመደ ሰዓት። እንዴት አላለም እንዴ? ሰው አለ ያልኩሽ። እሺ እንደዛው እሺ ከተሻለ በቃ እሺ ቻው። አጉል እንዳታረጊ ፕሮግራሙ እንዳይበላሽ። አቃሌ ባለፈው ምርጥ ጊዜ ተሰጠን ይገባኛል። እሱም ደግማና አሁን ግን አጉል ቦታ ላይ ነው። እንደዚህ አይነት ወሬ አላወራም። በኋላ እናወራለን አልኩሽ። ቻው በቃ በኋላ ቻው። አሁን ተመልሳ ስልክ ታወራታችሁ ደውልሻለሁ። በቃ በኋላ ደውልሻለሁ። ስልክ ታወራታችሁ አሁን ረዳታችን ከይ ነገር ማለት እንችላለን። አሁን በኋላ ደውልሻለሁ። በእናትሽ
አጉል ሰዓት ማጥፋት ሲገባኝ ስልኬ ፍሬን ነው እያወራህ አይደለም። አንድ ማቆሰው ወንድ ነው ወይ ሴት ነው? እንዴት ነው የምታወራው? እንዴት ነው የምታወራው? ሰላም ነው። ከፍሬ ጋር የተፈጠረ ነገር አለ? ከፍሬ ጋር ምን ዙሪያ ግጭት አለባቸው? አይ ሰላም ነው። ያው ቪዲዮ እንሰራለን በምንድን ነው ግጭት ነው? እና አሁን ፍሬ ላይ ደረበ ነው የምታወራው? አይ መደረብ ምናምን እኮ አይደለም። አይ ኖርማል ወሬ እኮ ነው። ይሄ ኖርማል አይደለም። ይሄ ኖርማል አይደለም። ወድሻለሁ ምናምን እኮ ኖርማል የፍሬንድ ወሬ እኮ ነው። ወድሻለሁ ሙድ እኮ ነው። ፍሬንድ አይደለም ምንም ቢሆን አይባልም ከሚስቶች። በዛ ላይ ደግሞ በፍሬ ላይ አይ ግን አንተ የምር አይ ቆይ ግን አልገባኝም ማለት በህይወቴ ለምን ገባሽ እንዳይልኝና ከዚህ በፊት እንደተገናኛችሁ ጊዜ እንዳሳለፋችሁ ይገባል። ከማን ጋር? አዎ ስልክ ነው እያዳመጣችሁ ነበር። እናንተ ከኔ ሀሳባችሁ ከኔ ጋር ነው እንዴ? ኖ እኛማ ስታወራ ይሰማል እኮ። ፕራይቬት የሆነ ነገር እንዴት አዳምጣላችሁ? አይ ሲጀመር አንተ እያደረክ ያለውን ነው የሆነች መስለምናለሁ። ለምንድን ነው በፍሬ ነው አይደለም? አልገባኝም። ሰው ቁጣት ነበረብኝ እኮ ይሄንን ሪስፔክት አድርጋችሁ መውጣት ምናምን እኮ አይደለም። ለህሊና ራሱ ሲጀመር በሚስት ላይ መደረብ የለም። ለዛውም የምን መደረብ ነው የምታወሩት? አይ ስለ መደረብ ምናምን ምንድን ነው? ኖርማል ወሬ እኮ ነው ያወራን። አንደኛ በጣም ኖርማል ወሬ የሰው ስልክ ሲያወራ ጆሮ ስታችሁ ተቀምጣላችሁ። አሪፍ ጊዜ ነበር። ጆሮ ስታችሁ ፍሬ አሁን ከአንተ ጋር ያላትን ነገር እናውቃለን። ትዳራችሁ በጣም ያስቀና ነው። ስለዚህ ለእኛም ትምህርት የምትሆኑ ናቸው። አንተ ትልቅ ሰው አይደለ እንዴ? እንዴት ሚስት ላይ እንደዚህ ታደርጋለህ እንዴ? ምን አደረኩኝ? አንተ ይጠበቅ ስልክ ወራው ግን ከዚህም በፊት ተገናኝተን አሪፍ ጊዜ ያሳልፈን ጭራሽ ለማታ ቀጠሮ ትይዛለህ። ጭራሽ ወድሻለሁ ብለህ ምናምን በጣም እንደጥሩ አይደረግም። አይ ወይ ፍሬ ላይ እንዴት እንደዚህ ልታረጋግጥ እናንተ እርግጠኛ ሆናችሁ ሰው ናችሁ እንጂ ነው እኛ እኮ ማዳመጥ ፈልገን አይደለም። ግን ደግሞ እሷ አሁን እንደወጣች ተከትለ እንደዚህ ስታወራ ደስ ይላል። አይ ወጣለች ምናምን ብለህ ደግሞ ለእሷ መናገር እኔ እሷን የምታወራ ነገር አንተ ራስህ ወንድ አይደል? ወንድ ሆነ አሁን ላይ እንደዚህ አይነት ነገር ቢያደርግን ዝም ብለህ ነው እንዴ? አይደለም ምንድነው የገጠመ ምናምን ሚል ዲስከስ ታደርጉት ስላላችሁ እንጂ እንዴት እርግጠኛ ሆናችሁ ደርባል? አይ ከምትናገረው ነገር አንፃር እኮ እየሳምካት ነበር እኮ። እኔ እኮ ፍሬን ነው የመሰለኝ እንዴ። ፍሬ አሁን ወጣ እንዴት ፍሬን ከፍሬ ጋር ይሳሳማል እያልኩ እኮ ወጣለች ብሎ ሲናገር ሰው እንደዛ የሚያስቀና ትዳር አላችሁ የተከበረ። እኔ በጣም እኮ ማከብር እኮ አንደኛ ኃጢአት ነው፣ ሁለተኛ ደግሞ የሰው ልብ መስለም ጥሩ አይደለም። እሺ ነው ለመናገር የምን ሆነሽ ነው እንዴ? ኖርማል ነገር እኮ ነው። እኔ እሷን ማውቃት ፊት ነው አከብርሃለሁ፣ ግን ፊት ስወጣ ማውቃት ልጅ ነች። እንግዲህ ሆቴሌ በበጣም ጀመረች እና ያስጠላው በእናትህ አንተ ባለ ትዳር ነህ፣ የልጅ አባት ነህ፣ ገደብ አለው ሁሉ ነገር እንዲያላቆም ስታለኝ ለምን ላርጋት ታዲያ? ሚስቷን ትሪት እያደረኳት ነው ወርቁ። በቃ የምን ትሪት ነው? በቆለፍ ትችላለህ፣ አለማውራት መብት ነው። ማንም ያስገድድብኛ ምን ይዘብህ ነው? ማንነት ይዘብህ እሷ የምታስገድድ ካለ ምን ብትይዝብህ ነው? የራሷ ነች። ምን የራሷ ምንም የራሷ አይደለም። ራስህ ክፍት አድርጋ ሲጀምር የእውነት እንደዚህ አይደረግም። በጣም የሚያስጠላው እሺ። እንዴ ምን አናድርሽ? እኛ አልገባኝም እኮ እኛ ስለምናከብር ነው። እኔ ፍሬንም አንተንም አከብራለሁ። በጣም ለእኛ ፋሚሊ ናቸው። እኔ እንደዚህ አልጠብቅም። አንተ እኔ ለአንተ በጣም ትልቅ ቦታ ነው ያለኝ። እንዴት ራስህን ያህል እንትን ትላለህ? ሚስቱ አካባቢ የበጠበጠችኝ ነው። እንዴት ቆይ ፍሬን የመሰለች መልካም ሚስት እያለች እንዴት ወደ ሌላ ልታስብ ቻልክ? ቆይ እንዴት እንደዚህ ተደውሎ እኮ ስለ ከአንተ አይጠበቅም እኮ ይሄ። ስለ እኔ በጣም ለአንተ ሼም እያዘኝ ነው። ምን ሼም ያስይዛል? ኖርማል ነገር ነው። ይሄን በመስማቴ በጣም ሼም ይዞኛል። እኔ አንተን የምመክር አይነት ሰው አይደለሁም። አይገባኝም። ደውዬ ምን አናድራት? አሁን ኖ እንዴት አትናደድ እንዴ? ያናድዳለሁ። አንተ እንዴት እንደዚህ ታደርጋለህ? ደውዬ ደግሞ የት ሄደሽ ነው? ምን የምናደድማ አለባት? ምን ያለፈውት ነገር ያ እንዴ የምትናገራቸው ንግግሮች ሁሉ እኮ ሰምተናል አይደል? ፍሬ ላይ እንዴት ታደርጋለህ? ይሄን ያህል ምን አደረገች?
መልካም ሴት ናት፣ የልጅ እናት ናት። መልካም ነገር ከማድረግ ውጭ ምን አደረገች? ወይ አንተ ላይ የምትወጣ አይነት ሴት አይደለችም። አንተ ፊልድ እንግዲህ እንደምትሄድ እናውቃለን። እና ፊልድ ላይ እንደዚህ አይነት ነገር እንዴት አደረጋለህ? አጋጣሚ ነገር ነው። በቃ የክስተቱ ሁሉ አሁን ወደ ኋላ ሄዶ ታሪክ ከማውራት አይጠበቅም እኮ አሁን ድጋሚ እኮ እሷን እንደምትወዳ ያስፈራራችኝ እንዳደረጋት ታዲያ ይሄ ማስፈራራት አይደለም እኮ ወድሻለሁ እያልካት እኮ ነው የገለጽክላት ነው። ተገድጄ ነው። ምን ብታደርግ ነው? ምንን ብትይዝ ነው የምትገደለው? እውነት እኔ በጣም ውስጤ በጣም ነው ያዘነው። ስለዚህ እኔ አሁን ይሄን ነገር ፍሬ አሁን መስማት የለባትም። መስማት የለባትም ግን ደግሞ መደበቅም የለበትም። አንተ እስከ መቼ እሷን እንደዚህ እያደረግክ ትኖራለህ? መደበቅ ነው የሚባል ነገር የለም። እኔ ዲል አደርገዋለሁ፣ በማደርገው መንገድ እንፈታለን። በቃ ግን ደግሞ ሳሰማም እኮ ይሄ ነገር እኮ አይቀርም። እውነት ደግሞ ተዳፍኖ አይቀርም። ውሸት ተዳፍኖ አይቀርም። እስከዛ ነው እፈታዋለሁ። የምፈታውን ነገር ያው ትሪት እያደረኩት ቆይቻለሁ። አሁንም እኮ እንደዚህ እያደረግ ሌላ በሽታ ውስጥ ገብተህ እሷን በሽተኛ ብታደርጋት በዚህ ሁኔታ በቃ አሁን ላሽ በሉ ቪዲዮአችን እንስራ። እንዴት ነው ቪዲዮ የምንሰራ? እንዴት ነው የምታስበው? በምን አይነት ሁኔታ ነው ቪዲዮ የምንሰራ? እኔ በጣም ሸሚዞኛል ከአንተ ነው የምጠብቅም። የምር በቃ ራስህን ወይ አስተካክለው ወደ ንስሐ ገብተህ ነገሮችን ለማስተካከል ሞክር። ስለ እንደዚህ እያደረግካት ለአንተም ጥሩ አይደለም። መንገድ ላይ ምን እንደሚያጋጥማት ታውቅም። ብዙ ነገር ተጉዘህ የምትሰራ ሰው ነው። የእሷ ሀዘን ለአንተ ጥሩ አይሆንም። ከእሷ ተደብቀህ የምታደርገው ነገር ነገ ህይወትህን የሚያበላሽ ነው። ለልጅህም ማሰብ አለብህ አይደል እንዴ? እኔ ይቅር በለኝ እውነት እኔ ይህን ያልተዳፍሬ አንተን የመናገር አንደበቱ ያለኝ ሰው አይደለም። ግን በጣም እኔና ፍሬ ህይወት ውስጥ ገብታችሁ እኔ ገብቼ አይደለም ካለው ሁኔታ አንጻር ታሳዝነኛለህ። ፍሬ አንተ ታሳዝነኛለህ። ምክሩን እቀበላለሁ። የሚስተካከለውን በራሴ መንገድ ዲል አደርጋለሁ፣ ጨርሳለሁ። የተፈጠረ ነገር አይደለም፣ የቆየ ነው። ስለዚህ ዲል አደርጋለሁ ራሴ። ስለ አሁን እኮ የሚስተካከልና የማይስተካከል ነገር አለ። ሁኔታ እኮ የሚስተካከል እኮ አይደለም ወይ ተይ ከዚህ በኋላ እንዳትደውይ ብሎ እኮ መዝጋት ያለ አይደል እንዴ? አንተ እኮ አሁንም እንደምትፈልጋት አድርገህ እኮ ነው እያወራህ ያለው። እና አፍሪካ ያለውን ችግር እናንተ አታውቁም፣ እሷ ጋር ግን አታውቁም። ቢሆንም ምንም ቢሆን ይሄን ነገር እኛ መስማት አለብን። ይሄን ነገር እኛ መስማት አለብን። ያው ተገጣጣ ነው እንግዲህ አሁን ሶሪ ለሱ ኖ እኔ ለኔ አይደለም፣ እኔ ለፍሬ ነው። የኛን ተው በቃ። እኛ በጣም ውስጣችን ተሰብሯል። ውብዬም እንደዚህ አይነት ነገር አትወድ። እኔም በጣም ተወራሽኛ አካባቢ አይደለም እንጂ ኖ እውነታው ነው እንዴ። ሴት እኮ ናት። እኔ እኮ አሁን እኮ ይሄንን ችዬ የማወራው ወንድ ስለሆንኩ ነው። ወንድ ግን ደግሞ ባል ሲሆን በላውላሽ ደረሽ በጣም ይቅርታ አባ ላይ ይቅርታ ችግር የለም። ጨረሽ ጉዳይሽ? የስራ ስልክ ስለሆነ ይቅርታ። እሺ ችግር የለም። ይቅርታ ውስጥ ትንሽ ልታጠብላ እስክትመጪ ብላ ቆየች። እስኪ ጭንቀት ቼክ አድርጊያት እስኪ ጣራቱን ቅድም አመጣች ምናልባት ወጣ ከሆነ ውይ ነቻ ሲጥራት ቪዲዮ እንዲያስጀምር አይ ቆይታለች። አንቺ እንደወጣሽ አካባቢ መጣች መሰለኝ። ብዙም አልቆየችም። ቶሎ እንዳይደርስ ግን ቶሎ እንድንቀርጽ ጥረት ነው ይባል። ያው ሴት ይሻል ስለቆየ ነው እንጂ የምታጠቢው ግን አይገባም። ውብዬ ይወጣች መስለኛል። ወዴ ያው ይቆካ ነገር ቶሎ ቪዲዮአችንን ቀራርጸን ላጥና ወይ ይቀርበታል። ኮንቲኒቲው ይስተካከል እና ይዛጋውና እኮ ቪዲዮ ላስጀምር ቪዲዮ አታስጀምር። ቆይ ራስህ ስለሆነ ነው ቁጭ ነው። ምን ነው አይ ማለት ምናምን ትንሽ አርፈሽ ነው ቪዲዮ ስለካከልና አንዴ ላይ ማውራት ስለምፈልግ እኮ ነው። ምን እንደምታወሪው ሀሳቡን ማውራት ፈልጋለሁ። ምን የትም የጌሙ ስለጌሙ ስለ ትምህርት ነው። ቆይ ስልሽ አሁን ሌላ እንትን ውስጥ ከሚገቡ ብቻ ነገሮች ነው። አይ ሌላ
ቪዲዮውን በቀርጽ እና አሁን ስለተፈጠረው ነገር ነው ማውራት ይሄ ወደ ተፈጠረው ከሆነኛ ሰው ከሆነ እኮ ምንም የሚያበጣብጥ አይ በቃ ስልሽ ሌላ ቀን ወይ ነገር እንትን አድርገን ለብቻ እንትን አድርገን እናውራ። አሁን ልጅ አላቸው እኮ እና ልጅ ይኖራል ታዲያ ምን ተፈጥሮ ይጠብቃል እንደዚህ ነው ያለው ምንድነው ወይስ እሱ ፍሬዝ በጣም ተረብሿል። እሺ ቆይ ምንድነው ከዚህ ያወራ ነበር ቺት እያደረግሽ ነው ማ ቻት ይሆናል ቺት አይሆንም። የሰው ትዳር ውስጥ ገብቶ ነገሮችን ለየብቻ ቁጭ አድርገን እና ወይ በሽማግሌ እናስጠይቃለን። አሁን ናቸው የምታወሩት? እንዲህ አልገባኝም። ምን ተፈጠረ? ስልክ አወራሁ ኖርማል ወሬ ግን በሌላ ነው የተረጎሙት እነሱ። ምንድነው ያወራው ወሬ? ምንድነው ኖርማል አይደለም። አንደኛ ቅድም ይኸውልሽ አንቺ ቢያንስ ከአንቺ ናይል ይሻላል እንዴ? ትንሽ ለማውራት ሞከረ እኮ እራሱ ቢያንስ አይደለም። ተወንዴ ከሴት ጋር ነው ያወራኸው። አወራርህ ደግሞ ሌላ ነገር ነው። ከሴት ጋር ማን ያወራል? ቀጠሮ ይዞልሻል። ተወና ተንደምነው ነገሮችን እኛ ቀስ ብለን እንትን እንላለን። እኔ አንተ ልክ እሱ እንደሚያደርገው ባረግብ ደስ ይላል። ምንድነው እርግጠኛ ሆነሽ? በቃ ደስ ካላለ ገረፍ ሚስቴክ በጣም የምታምነኝ እኔ ለምን እናንተ ሰው ስለምታምነው አንተ በሏል እንደዚህ የምታደርገው ምን አደረኩ? ምንድነው ያደረከው? አሁን ምንድነው ያወራው? የያዝከው ቀጠሮ ምንድነው? የምን ቀጠሮ ያዝከው? ስልክ አወራሁ እንጂ ማንን ያወራው? ማንን ያወራው? ቢሮ ስራ ሰው ማውቀውን ሰው ቢሮ ስራ ከሆነ ስልኩን ስጣ። ለምን ነው ስለ እና ከዛ ደውለን እስቲ ማን እውነተኛ እንደሆነ እናያለን። ለአዳምጥ እኮ እያልኩኝ ነው። አልገባኝም እንዴ እነሱ እንደዚህ እስኪሆኑ ድረስ የተፈጠረው ነገር ምንድን ነው? ከማን ጋር ነው ያወራኸው እኮ? ምን ያበሳጭቶኛል? እኔ ምንም ያበሳጭ ነገር አለ? ማብራራት ነው ያስጠላኝ። ድሮም ወደ ሲወጣ በየተይ በቃ አካባቢ ዝም ብሎ አይደለም እንዴ ናይ ነው ሲጀምር ለምንድን ነው ሰለ ሲደርቦ የሚያወራው? እኔ ወድሻለሁ ምናምን የምትለው ማንን ነው? ውብዬ በዚህ ልክ ተናዳ እንደዚህ አትሆንም። ተወንዴ ምን ሆነሃል? አምጣው ስልኩን ኖርማል ነው ምናምን ትላለህ። አንተ በትዳር ላይ መባገር ኖርማል ነው። ሶስተኛ ሰው ሲጋቢ ይበሳጫል። አሁን አላወራችኝ በትክክል የራሷ አሰምሽን አላት። እኔ አላውቅም። ልታበጣበጠኝ ፈልጋ እንኳን አላውቅም። ለምንድን ነው የማበጣበጥህ እንዴ? ለምን ማበጣበጠኝ? ማን ደወለ? የደወለውን ሰው ቁጥር ስጠን አልኩህ እኮ። ሚሳሻል ሰው ቁጥር እንሰጥሽ እኮ ትደውልና ማታውቁት ስትሰጥሻል ይላል። እሺ ለፍሬ ስጣትና ደውዬ ናችሁ ግን ታውት አለቀ። ለምጽታል እንዴ? ለምን ያልገባኝም። ለምን ትፈራለህ አንተ? ቆይ ምን ትፈራው? ቆይ አይደለም እኔ አይደለም አሁን እስቲ ቆይ ውብዬ በጣም እንትን ሆናለች። ተወንዴም ያለ መጠን ያለው እስቲ ያለውን ነገር ነገር ካንተ መስማት ፈልግ። ስልክ ተደወለ። ሴት ናት ናይ የደረቀቻለች አንቺ ምን አሰራሽ? ተቀራለ ከዛ ምንድነው ሆይ የምትለው? ያውራ አንቺ ስሜት አይነሽ። ያውራል እኔ አሁን ሰማሁት ነገር ነው ጭንቅላትሽ ራስ ትክክል እያሰብ አይደለም። በቃ አታቋርጥ። ቀደም ትክክል አላወራሽ። ግልጽ አሁን ትክክል አታወሪ። ናይ ትክክል ያውራ ቢያንስ እሱ ይንተባተባል። ሲጀመር አወራት የእውነት ከዚህ በፊት አሪፍ ጊዜ እንዳሳለፉ እየተናገረ ነበር። ለማታ ቀጠሮ ይዞልሻል። ጭራሽ ደግሞ እኔ ወድሻለሁ ምናምን እኛን እንኳን ትንሽ አታፍርም እንዴ? ሲጀመር ባታፍር ራሱ አንተ ሊናን ትንሽ ያጠለነው ሌላ ነገር ይፈጠራል። ተበላትን አንተ ከኔ አልፈን እንዴ? አሁን እኮ እኔ ብቻ አይደለም እዚህ እኔ ተው በቃ ፍሬ ወጣለች። ስልክ ልታወራው እንደዚህ አይነት ነገር ካለበት ምንድነው እነሱ እንደዚህ ተታደርገው ቆይ ምን አዳምጪ ለሰማሽ ነው ምን በቃ ዝም በል ናይ እንገረኝ። እሺ በቃ እሷ ስለተናደደች በቃ ዝም በል። አይ ነገሮችን አንተ ተረጋግተን እንፈታለን። ናይ ንገረኝ ናይ ንገረኝ ምንድን ነው የተፈጠረው? እኔ ደንግጫለሁ። እኔ በሆነው ነገር እኔ ቶንዴ እኔ እንደዚህ አልጠብቅም። ውስጤ ያዝናል እውነት ለመናገር በጣም ውስጤ የሆነ ነገር አለ ማለት ነው። እህቴ ናት እንድትጎዳ አልፈልግም። እንዴ ብለህ ልጅ አለህ በጣም የምታሳሳ ልጅ አለች። መስማት አለብሽ። እነሱን አሁን ያወቅናቸው ሰዎች መረጃ ሰምተሻል እንዴ? አሁን አወከን አላወከን እኮ በትዳር ላይ ስማግጥ ሳይ ዝም አይደለም። ምን ማረጋገጫለሽ? አንተ ስልኩን አልኩ እኮ የተደወለበት ቁጥር ስጠን። እነሱ እንደፈለጉ ቢሆኑ ለእነሱ ነው ያልፈርድም። አያውቁኝም።
ስንት ዓመት ታወቀናል እኮ ናኒ በቃ ቁጭ በይ እናውራ። አላወራም። ያበጣበጡት እነሱ ናቸው አይደል? በቃ ይሄ በጣበጥ አይደለም፣ ያንተን ትክክለኛ ማንነት ነው የነገርናት። አዳምጪኝ። አይዞህ ያለው ነገር ትክክል አይደለም። ስለ እኔ ካንተን አልጠብቅም። አንተ እኔን ወዲህ ስለ ትዳር ማስተማር ሲገባ አንተ አልፈ የኔ ቆንጆ እያልክ ስታወራ እኔ ውስጤ በጣም ነው ያዘነው። እኔ ስልክ ሳወራ ታውቂኛለሽ፣ ቢሮ ስልክ ነው ያወራሁት። ሴት ነች አውቃለሁ። አትዋሽ በእናትህ። ላውራበት ላይ ተረጋጊ። ነገሮችን እኛ መፍታት አንተ የቢሮ ሴት ነው አንተ እኔ ወድሻለሁ ምናምን ብትለው አንፈልግም። የዚህ ነው ከቢሮ ሴቶች ግን ደግሞ አንቺ መጎዳት የለብሽም። ቀራለዳለሁ። እሺ ከዚህ በፊት ያሳለፍከው ጥሩ ጊዜስ ምንድነው? እንደሱ ነው ያላወራው። አስገድዳኝ ነው እኮ አልከን እኮ አይደል? አላልከም? አስገድዳኝ ነው ትዳሬን ለማትረፍ ነው አይደል? ትዳሬን ለማትረፍ ምን ያደረከው ነገር አለ እንዴ? ፍሬግን አዳምጪኝ ፕሊዝ። እኔ አሁን ስበሳጭ የሆነ ሳቂ ይመጣል። ማስረዳት አልችልም። እነሱ አያውቁኝም። እነሱ አሁን ነው የምናውቃቸው። እኔ ግን ታውቂኛለሽ። ስንት ዓመትሽ? በቃ እኔ 40 ዓመት ይሁን 50 ዓመት የሰው ልጅ እኮ መጽሐፍ ነው። በቃ ትልቅ መጽሐፍ ተገልጦ የማያልቅ መጽሐፍ ማለት እኔ ይኸውልሽ በባህሪ ፈታ ያልኩ ሰው ነኝ። ሴትም ሆነ ወንድ ቀልዳለሁ። የሚያቀልለኝ ሰው ግን መስመር አለኝ። የማላልፈው ሰው ነኝ። ለምን እንደዛ አልካቸው? ደወለች፣ ሰላም ነሽ? እንዴት ነሽ? ፍቅር የምትባል ነች ስሟ። ሰላም ወይ ፍቅር ስል ፍቅረኛ ይመስላቸው። ሌላስ ሌላ የምትለው ነገር የለም? ከአንተ አይጠበቅም ውሸት። እንዴት ፍቅር ነው ስሟ። ፍቅረኛ ይመስላል። ነገሮችን ባይሆን ይቅርታ ጠይቀህ ታላላችና ፍቅር ነው ስሟ። ሰላም ተባባልን። እንዴት ነሽ ተባባልን። ቪዲዮ ቀረጻ እንዳለብኝ በኋላ ደውልልሻለሁ። አሁን ማውራታችንም ከሰው ጋር ነኝ አልኳት። ፍሬ ሴለች ማለት ነው ወጣለች ከሷ ጋር። እኔ ቢሮ ሴት ከሆነች ለምን ትጠይቀኛለች? ምን ያስፈልጋል? ማሸቱ አያስፈልግም። በቃ ይቅርታ ጠይቅና ነገሮችን ታሳለች። ይቅርታ የምጠይቀው እኮ ሳምን ነው ናይ እንደዚህ አይነት ችግር ትዳር ውስጥ ገብተህ ምንና ትዳር በቃ እንትን በቃ አሁን ማይመለከታችሁ እኛ ከሰው ጉዳይ የሚመለከት አንቺ ነው የበጠበጥሽው። ምን ማለት የራስ ተግባር ነው እንጂ ቶንዴ አሁን ሰው ፊት ምንም አልነጋገርም። እኔ እናንተ ቴንኪው ላደረከው ነገር ለምን ነው ቴንኪው ላደረከው ነገር እናንተ በጣም ይቅርታ ጠይቃለሁ። ምንድነው አይደለም እንደዚህ አይነት ሰው ነው ብዬ አስቤ አላውቅም። ምን አሁን እነሱ ቢያመሽ ነው በደንብ አምናቸዋለሁ። እና እንሂድ። የት ነው ሄደው? ቤታችን ለምን ይላል? በቃ ሰላም ቪዲዮ ሰላም አይሰራ እኔን አገባኝ። በቃ እንሂድ። እኔ እናንተ እናወራለን። እናወራ እነሱ አለ እነሱ ይናወራ ምንድነው? አሁን እነሱ ገበና ሰምቻለሁ አሉ አይደል? እናወራ ምንድነው የምታወሪኝ? በቃ እኔ ከዚህ በላይ ደግሞ ገበና እንዲወጣ አልፈልግም። በቃ በቂ ነው። ይሄ አሁን የሰጣቸው ገበና በቂ ነው። በቃ አለቀ። ትክክል ሰዎች አላችሁ። እኔ እንደዚህ የቀረብናችሁ ጥሩ ሰው እግዚአብሔር የምትፈሩ ትዳር ላይ የሚፈጠር ችግር በሰላማዊ መንገድ የምትፈቱ በንግግር የምታምኑ መስሎኝ ነው እንጂ ገና እንደመጣች እንኳን መርዶ እንኳን ሰው ተረጋግቶ ይነግራል። እሺ ታረጋግጥ ያለሽ እንዴ? ምን ማረጋገጫ አለሽ ማለት ነው? ነበር የፈለከው አንተ ስለጀመርኩ አሁን አይን ባይል ራሱ እየካድክ እኮ ነው። ታቀለቀለ ምን እንድትለኝ ፈልገህ ነው? እንዴ ምን ትክክለኛ ይኸውልሽ ውሃ ወደ ላይ ስለማይፈስ ነው እንጂ አይንህን ባጠፋው ደስ ይለኝ ነበር። አንተ ሱቁ ቁጥሩን አይቼ ደውዬ አረጋግጣለሁ። እዚሁ እነሱ ፊት ማለት ደውዬ አረጋግጣለሁ። ምንም ይሁን ምንም አንጣው ስልኩን። የቢሮ ሰው ስራ ስልክ ደውለሽ የቤትን ገበና ከነና ያልፍ ደግሞ ወደ ቢሮ ልቀጥይ ነው። አምጣው በቃ የቢሮ ሰው እንኳን እኔ ሲጀመር ማለት ነው ደውዬ አላናግራትም እኮ እኔ አጠገብ ትደውልላታለህ። ስፒከር ላይ አድርገህ በቃ ስፒከር ላይ አድርገህ ታወራታለህ። በራሳችሁ ታፍራላችሁ። ለምን እናፍራለን? ግንኙነታችን ከዚህ በኋላ ይቋረጣል። እደውላለሁ። እሷን እየጎዳት የሚቀጥል ግንኙነት እኔ አልፈልግም። አሁን ምን ሆኖ ነው? እነሱ ስለማያውቁ ሊጠረጥሩኝ ይችላሉ። አንቺ ግን ስለምታውቂኝ እንደዚህ በማድረግሽ እናድራለሁ። አንድ ነገር ልንገርህ፣ ውብዬን እንኳን አላመንኳትም ነበር። ለምን በላይ እኛ ሴቶች ቶሎ ስለምንቸኩል ምናልባት መስሏት ከሆነ ብዬ ነበረ። ይሄው ናሂ እኮ በደንብ አስረዳኝ እኮ ለአንተ ያላቸውን ክብር አውቃለሁ። በዚህ ልክ አንተን አዋርዳ አይነግሩኝም። ድሮም ነው ውብዬን ጥሩ ሴት ነች ያስል ማለት ነው። ምንም አታስብ። እኔ ማንም ሰው ጥሩ ናት ብሎ እንዲያስበኝ አልፈልግም። ግን ደግሞ
ያደረገው ነገር ገብተሽ ምን አቅቶሽ አንቺ ምን አሁን ደውዬ አለመሆኑን አስታረጋግጠልሽ ምን ነው የምትሆኚው? ምን ትመልሻለሽ? አሁን አንተ እንደዚህ ያወራውን እሱ ካንተ ምን ሊማርልኝ ነው? ንገረኝ። ሲጀመር እነሱ ፊት አስማ እኔን መዋሸት ሳይንስ ጭራሽ ደግሞ እነሱ ፊት እንዴ ወድሻለሁ ይባላል እንዴ? በጌታ ቢሆንስ እንደው በስመ አብ በጣም ተሰማለት ነው ማለት ነው እንዳይሰማበት። አሁን ውብዬ በራስ ታፍሪያለሽ፣ ናይም ታፍራለሽ። ለምንድን ነው የምናፍረው? ፈጣሪ ጥሩ አስባችኋል። ለእሱ አግዛችሁ እኔ ቺት ማድረጌን ማዋረዳችሁ በእናንተ ቤት ነው። ማዋረድ አይደለም ነው በቃ ሁኔታው እንዲወጣ ነው። የራሳችሁ ጉዳይ ነው። እሷም እንዳትጎዳ የሚደውለው እናንተ ፊት ባለቤቴን ስለምወዳ ስለማከብራ ታፈቅረኛለህ ማቶ ምንድን ነው በዛ ነው ሌላ ሴት ጋር እየወረድሻው ነው። ለዛው ጓደኞቼ ፊት ለዛው ጓደኞች አሉ ምን ጠላቶች ናቸው ከዚህ በኋላ እሺ ነው እሱ ጠላት ነው ወዳጁ ማለት ነው እኮ ቴንክ ዩ አውቃለሁ። አትጨነቅ እሱ ያሳስብህ። አምጣው ስልኩን መሽኔ ካልኩት የሚያለ ጾማር እንዲያው የጾም ወቅት ላይ እንደዚህ ትክጃለሽ። የሚያለ ተዋሻለህ ማለት ነው። ምንድን ነው የማዋሸው? በጣም ትዳር እኮ ነው ያዝኩት። ውሸት እየዋሸህ እኮ ነው። ይቅርታ ብሎ እኮ ማለፍ እኮ ያለ ነው። አባት ከእናንተ በፊት እኮ ነው ትዳር ነው ያዝኩት። ትዳር ጦርነቱ ይገባኛል። ግን ደግሞ ለምን ተዋሻለህ? ያው ደግሞ እኔ አናግሪኝ ምን አገባኝ እኔ ይጣሉ ሰው አናግራት። ስፒከር ላይ አገስ ታናግራት መስማት ነው የምፈልገው። እናንተ ናችሁ የሚያማችሁ። ዝም ብለህ አንተ በእናትህ አትናገራቸው። ያው እደውላለሁ። ውርደትሽን ታያለሽ። ስለ ውርደት ነው የምታወራው። ምንድን ነው እኔ ለዛን የልብን ሰርተው ቀልድ አይመቸኝም። ሄሎ ወይኔ ፍቅር ወይ ማይዳ በጣም የምታስጠሉት እሺ እርስ በራስ ተደዋውሎ እስቲ ካሜራችን ግን አልጠፋም። ኧረ አላጠፋሽውም። አልጠፋም። ጠብቂ ተደረብሽ እችን የመሰለች ውዷ ሚስቴን እንደው ቺት ያደርጋል ብላችሁ አንቺ ግን መርዶ እንኳን ጎረቤት ተጠርቶ ቀስ ተብሎ ይኸውልህ ታመው ነበር ታክመው ቁጭ በይ ከመቀበጤ በፊት ይቅር በል። የምን ነው እሱ እኮ አይደለም የምን ይቅርታ ነው አዳሜ? አልቀበልም ወላ ማለት ነው። አንቀበልም ሁለታችንም ወይ ኢንትሮስ ስራ ተደፍረናል ብያለሁ። ዛሬ ተደፍረናል በቤታችን። ወይ ውብዬ ይሄ ምን ይቅርታ ነው የሚያስፈልገው ነገር አይደለም። አሁን ከከባድ ሰው ጋር ስለተገናኘች ልጆች ትምህርት መማር አለባቸው። ኤቢሲ ብለው መጀመር አለባቸው። እኔ ከሆነ ፕራንክ ነው ግን ውዷ ባለቤቴ ፊት ግን እንደው ቺት ያደርጋሉ እንደው አስበሽ ታውቂያለሽ? እንደው ባረግ እንኳን እንደዚህ የሚነገረው እንዴት እንድንነገር ፈለገ? ያለሳልሰሽ ነው እንጂ እንደው ሁሉ ደስ ይለኛል። ቀስ ተብሎ ነው ይኸውልሽ። መጀመሪያ ናሂ ተው እንደ ወንድ አናግሮኝ ከዛ በኋላ እምቢ ስል ልተው እችላለሁ። ትዳሬን አሁን ሊፈርስ እኮ ነው ትዳሬ ልተው እችላለሁ። ጀማምሮ ከጨረስኩ በኋላ ትተህ ደግሞ የምትመጣው ደግሞ ልተው እችላለሁ ይላል። ወደኛ አትገልበጥ። ይሄ ዳርዳርታ አላማረም። በሁለት ቢሎ የሚበላ ሰው ችግር ነው። ዛሬ አርደውናል። ናሂ ግን ራስህ ተገልብጠህ እኔን ቻሌንጅ ቀስ ምን አለ? አይ ግዴታ ነው። እኔ ባውንደሪ አልፋል። በቃ መሳሳም ምን ማለት አንተ የልጅ አባት እኮ ነህ። አስገድዳኝ እኮ ነው ሳቂ መጣቆ ወይ ፈጣሪ። ለማንኛውም አልፋችኋል። የዛሬው ፈተና አልፋችኋል። ጓደኝነታችሁን አስመስክራችኋል። ማለት እኛ ከቤት ኢንትሮ ሰርተን ስንወጣ እስቲ ምን ይላሉ ለእኔ ታማኛለሽ ናሂ ባናወራ እቺ ዳርዳርታ ያዳላሉ እና ዳርተው ዝም ብለው ጨርሰው እንዲሁ ሾላ በልፍን ብለው ያልፋሉ ወይስ ደግሞ እዛው ፍርጥረት አርጋው ተናግረው የሚሆነውን ያደርጋሉ? እስቲ እኛቸውን ፈትናቸው ጓደኞቻችንን ብለን ነበር ደቆራል አፈረጡት። እኔ ባልገባ አልፈልግም
ይችላል እኮ ባለፈው እንትን ላይ ላየሽም ኮሜንት ላይ ላየሽም የማይነካ ሰው ላይ ነካሽው አውራው ድብደት ተነካ ምናምን እየተባለ ነው። ዱብ አድርገዋለች እኮ ይሄማ ከባድ ነው የምር። እና ማንኛውም ውድ ቤተሰቦቻችን እንግዲህ ተፈትነዋል፣ አልፈዋል። የልብ ጓደኞች እንደሆኑ ተረጋግጧል። እኔ እንኳን እንደው ሴጣን አሳስቶኝ ሴት ባለቅ እንኳን እሳት ውስጥ እንዳለው ወይ ፍቅር አሁን ውብዬነሽ የምትዘጊው ቪዲዮ አፉ ብዬዋለሁ ብለሽ አልልም። የእውነት ማለት ነው አልልም። ጠብቁኝ ማለት ነው። አረግዞ ያው ድንጋይ ነው ተሸከም ነበር። ያው ድንጋይ ነው የማይነካ ንብ የነካው እሱ። ጠብቁ። የባለፈው ትንሽዬ ናት። እኔ ለማሚቶ ብዬ ነበር። አሁን ግን ለራሴ ስል የምመጣበትን መንገድ እቀጣለሁ። አልፈልግም። ናይ ቆፍቶኛል እኮ አሁን ደሞቼ ፈጣሪ አብራችሁ ጠብቁ አለው። አዎ ለማንኛውም ውድ ቤተሰቦቻችን በጣም እንወዳችኋለን። የዛሬ ቪዲዮ በተሳካ ሁኔታ ብዙዎቻችሁ ሰዎች ቆሜ ብዙዎቻችሁ መልስ ምቱን ከማስተር ነካሽ ላላችሁ ሰዎች አይደለ ተምራበታለች። ከዚህ በኋላ ፕራንክ አቁሜያለሁ ብላለች፣ አምናለች። ቪዲዮ ከዚህ በኋላ ፕራንክ አትሰራም። ስለዚህ ውድ ቤተሰቦቻችን እንወዳችኋለን። ውብዬና ናሂም ጓደኝነታቸውን ስላሳዩን ፍቅራቸውን ስላሳዩን ከልብ እናመሰግናለን። ውዷ ባለቤቴም ደግሞ ድራማ ላይ ባታመኝ ግን አይኗ እንኳን እንደዚህ ብያዝ ታመኛለች። አዎ አምናለሁ። በእውነት በዚሁ እንሰናበታለን። ቻው ጠብቁኝ። ቀጣይ ቪዲዮ ይዘን እስክንገናኝ ድረስ እዚህ እንሰናበታችኋለን። ቻው ባይ ባይ። ውብዬ ግን ይቅርታ አልፈልግም። ኧረ ይቅርታ፣ ኧረ ስሞት ሰራችሁልን። ወይኔ እንደ ቪዲዮአችንን ቀጥታ የቀደሙን በቃ የትኛው ጀመር ነው ቪዲዮ የለም ከዚህ በኋላ እናምናችሁ